አላህን ቤት በመገንባት ተባበሩ። ቢስሚላሂ ረህማን ረሂም አልሐምዱሊላህ ረብል ዓለሚን ሰላቱ ወሰላም አላ ረሱሊላህ። የአላህን ቤት በመገንባት ተባበሩ ኢንሻአላህ። እነዚህ አካባቢ ወደ ሂዳያ በቅርብ ጊዜ የመጡት ያሉ ሙስሊም ወንድሞቻችሁ መስጂድ የላቸው። የተጀመረው መስጂድ አለ፣ ግን ሶላት መጀመር አለባቸው። ሻሃዳ ይዘው መስጂዱን በየጫካ ነው ሶላት አሰጋገድ መማሪያ መስጠት ያልቻልንበት አካባቢ ነው። ሰለምቶች ናቸው አብዛኛው። ወደ እስልምና ሲመጣ ያው ሙስሊም ወንድም እህቶች ከጎናችሁ ያስፈልጋል። ይህንን አጅር እናንተ ሸቀሉ። አድዋል ካልፋዕል ነውና እኛ ሰበቡን ለእናንተ አድርሰናል። ኢንሻአላህ እናንተም በመተባበር ቦላ ቀበሌ መስጂድ መጀመሪያ ለቀናል። ቪዲዮውን አይታችሁ አካውንቱም እዛ ተለቋል። ድጋሜም በዚህ ቪዲዮ ስሩ አካውንት እንለቃለን ኢንሻአላህ አላህ ካለ። እነዚህን በማስተባበር ለነዚህ ማህበረሰብ መስጂዱን በማስገንባት በረመዳን ትልቅ ትምህርት መስጠት እንድንችል በዛው በሰራችሁ መስጂድ እነሱ በሰገዱ ቁጥር አጅሩ ለእናንተ እንዲደርስ እድላችሁን ቅደሙ። አላህ የጋበዛችሁ ወንድም እህቶች ግብዣው ይኸውላችሁ፣ ተቀበሉ። ባረከላሁ ፊኩም። ኡስታዝ አብደላ ፈለተፈደል መሽኩራ። مرحبا أيها الحبيب. السلام عليكم ورحمة الله وبركاته. حقيقة ونيتنا يتنوم على ما هو ليس النور دنيا تسلي يميتك من نجار كسبن دون الشجرنا. النبي صلى الله عليه وسلم ده تناجروا الكيس من دان نفسه وعمل لما بعد الموت، والعجز من أتبع نفسه ويتمنى على الله الأمان. اندالسنا بالتمالت لزنيو أجرو دنيا لا يلا سنكون غازوني غاتر سونارو. ይሄ ማለት እንዴት ነው ከተባለ በጎን ስራ መልካም ስራ በመስራት በየትኛውም አቅጣጫ ሳንቅ መስጊዶች ግንባታዎች ላይ ተሽቀዳድመን አዳዲስ ወደ እስልምና የሚመጡትን ሰዎች በማበረታታት በማጠነካከር ወንድምና እህት አባት ሆናችሁ፣ ምክንያቱም እነሱ ከዛ ነጥሎ ካሉበት ነገር ነጥሎ በሚመጡበት ሰዓት ላይ ወይ ሚሽነሪ ከሆነ ወይም ኦርቶዶክስ ከሆነ ወይም እንዲሁ በአዳዊ አምልኮት ላይ ያለ ከሆነ ብዙ ነገራቶች ይደርሰዋል። አንደኛ ከቤተሰብ ጋር ቤተሰብ ያን አዳውን በአላህ ህግ ጋር ስለማይገናኝ ስለሚጣራን ያን ነገር በሚተውበት ሰዓት ላይ እሱን ገለል ያደርጉታል። የዛን ጊዜ ይሄ ሰው ወዴት ነው የሚሄደው? ወደኛ ነው የሚመጣው። የዛን ጊዜ እኛ ነን በእነዚህ ወንድሞች ጎናቸው ቁመን አባትና እናት ሆነን እጅ ለእጅ ጓንት ለጓንት ተያይዘን ወደ አኺራ የምንሻገረው ማለት ነው። እንደሰማችሁት ወንድማችን ብላለም እንደተናገረ አብዛኛው በተለይ በደቡብ አካባቢ ላይ ያለው ኩፋህል ላይ በዛ ታውቁታላችሁ። ከዛ በመለጠቅ ደግሞ ዲናዊ ስራ ላይ አብዛኞቻችን እንዳልሰራን ይህን እናውቃለን ብዬ አስባለሁ። ስለዚህ ሁላችንም በዚህ ኸይር ስራ ላይ ተሳትፈን መስጊዱን በመገንባት ትውልዱን በመለወጥ የሚመጣውን ትውልድ ሆድ ከፍተን በምንችለው ነገር እነሱን ያገዝን እነሱን ያበረታን እስልምና ላይ እንዲጠናከሩ በማድረግ ረገድ ላይ እንድትሳተፉ እላችኋለሁ። እኔም ይህን ሐሳቤን ነው ማስተላለፈው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኢንሻአላህ ታሪክ ስሩልን። ምክንያቱም እናንተ ሙስሊም እህት ወንድሞች ታሪክ በመስራት ላይ ጎበዝ ናቸው። እስቲ ብዙ እስላማዊ ታሪክን በዚህ ሀመር በእናንተ በኩል የተሰራው መስጂድ ድብርቅ የሆናት ይታይ። ምክንያቱም የተሰሩ መስጂዶች ያሉ ቢሆንም ሰለምተው የበረከተ በመጣ ቁጥር ብዙ እገዛና መስጂዶች ያስፈልገናል። ብዙ እስላማዊ ድርጅቶችን እንፈልጋለን። ይሄን የምትመለከቱ እስላማዊ ድርጅቶች ከኛ ጎን መጣችሁ እነዚህ ወደ እስልምና የመጡ ያሉት እህት ወንድሞቻችሁን በመደገፍ በአካል በመገኘት የጎደለውን በመሙላት በመደገፍ ከጎናችን እንድትቆሙ እንፈልጋለን። አላህ በሚታደርጉት ሁሉ አላህ ይደግፋችሁ። ትላንትና በለቀቅነው አካውንት ከስር እናንተ ያው የተወሰነ ገቢ የገባን ያለው ለመስጂዱ ለመስራት ቢያንስ 5000 ሰው እንፈልጋለን። 5000 ሰው 500 ያወጣልን በቂ ነው። 5000 ሰው። ስለዚህ
የሚያስፈልገውን ሂሳብ መጠን እኛ በሚቀጥለው ቪዲዮ እንሰርላችኋለን። አሁን የገባ ያለውን ገቢ እንዲሁ ያሳወቅ የደረሰበትን አብረን እየሰራን እንጨርሳለን ኢንሻአላህ። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ።